የባል ኃላፊነት ሚስቱን መውደድ ነው። በመጀመሪያ ራሱን የሚወድ ከሆነ ሚስቱን መውደድ አለበት። ሰው ራሱን ማይወድ ከሆነ ነው ሌላ ሰው እንኳን የማይወደው። ስለዚህ ባል ወዶ ያገባትን ሚስቱን የመውደድ ሚና ወይም ኃላፊነት የባል ነው። ክርስቶስ ቤተክርስቲያንን እንደወደዳት ባሎች ሚስቶቻቸውን ውደዱ ተብሎ ተጽፏል። ባሎች ሚስቶቻቸውን ሊወዱ ይገባል። ቤተክርስቲያን የተወደደችው መልካም ነገር ስላደረገች አይደለም፣ ንጹህ ስለሆነች አይደለም። ቤተክርስቲያንን የወደዳት ኢየሱስ በንጽህናዋ አይደለም፣ ከነፊት መጨማደዷ፣ ከነበደሏ፣ ከነኃጢያቷ፣ ከነጥፋቷ ቤተክርስቲያንን ወዶ ከሰማይ ሰማያት ወርዶ በበረት ተወልዶ ተገርፎ ተሰቃይቶ ተተፍቶበት እስከ ሞት ድረስ ዋጋ ከፍሎ ቤተክርስቲያንን ንጹህ አድርጎ የራሱ አድርጎ ሕይወትን ሰጥቷታል። ታዲያ ይሄ ሲሆን ለባሎች የተሰጣቸው ኃላፊነት እጅግ በጣም ከባድ ኃላፊነት ነው። እንደተባለው ሚስቶች ይገዙ ተብሏል። መገዛት ይሻላል። ይሄ ደግሞ ለእናንተ የተሰጣቸው ኃላፊነት ከባድ ኃላፊነት ነው። በጥንቃቄ ልትመሩበት፣ በጥንቃቄ ልትሄዱበት የሚገባ ኃላፊነት ነው። ሚስትን መውደድ የተሰጣችሁ የእናንተ ኃላፊነት ስለሆነ ብታጠፋው እንኳን ብትበድልህ እንኳን የሆነ ነገር አድርጋ በላሽታ ብትጠብቅህም እንኳን ሚስትህን የመውደድ ኃላፊነት ያንተ ነው። እየተሸከምክ መውደድ አለብህ። በማስተማር ጥፋት ብትሰራው እንኳን እያስተማርካት ሚስትህን መውደድ ያስፈልጋል። ፍቅርን እያሳየህ መንገድ እያስተማርክ ግዴታ መውደድ ስለሆነ እሷን እየወደድካት ወደ አንተ እያስጠጋሃት ወደምትፈልገው ደረጃ ልታደርሳት የምትችለው ፍቅርህን እየገለጥክላት ነው። የተሰጠ ኃላፊነት ይሄ ነው። የሚስትህን ፍቅር ደግሞ ስትወዳት ከማንም ጋር ሳታወዳድር ውደዳት። የሚስት ፍቅር ከልጆች ፍቅር ጋር አይነጻጸርም። የሚስት ፍቅር ከቤተሰብ ከወላጆች ከእናት ከአባት ፍቅር ጋር አይወዳደርም። ለሁሉም የየራሳቸውን ፍቅር ስጥ። ነገር ግን ለሚስት ከዛ የሚበልጥ ፍቅር እየሰጠ እያከበርካት እየወደድካት እንድትሄድ ኃላፊነት ተሰጥቷል። የሚስት ፍቅር አንድ የመሆንና የመጣበቅ ተጣብቃቸዋል። ከሚስት ጋር ተጣብቀሃል። ፍቅራችሁ ከሌሎች ከማንም ለማንም ከምትሰጠው ፍቅር በላይ ለሷ ፍቅርን እያሳየ መውደድህን እየገለጥክላት እንድትኖር ኃላፊነት ተሰጥቷል። መራርም አትሆኑባቸው ለሚስቶቻችሁ። አልፎ አልፎ የሚሰሙ የሚታዩ ነገሮች አሉ። ኔጌቲቭ ኢምፓክቶች አሉ በሚስቶች ላይ የሚመጡ ፍቅራቸውን የማይገልጡ እንደሚወዷቸው የማያሳዩዋቸው። ይሄንን አደረግኩልሽ አይደል እንዴ? በማቴሪያል አይደለም ፍቅርን መግለጽ። የሆነ ነገር ስላደረግክላት አይደለም ለሚስት ፍቅርን የምትገልጸው። ፍቅርህን የምትገልጸው በአክሽንና በቃል መግለጽ አለብህ። በተግባርም በቃልም ፍቅር ያስፈልጋታል። እንደወደድካት ማንም እየሰማ ወድሻለሁ ማለት ያስፈልጋል። ማንም እየሰማ እንደምታከብራት ማንም ማወቅ አለበት። ከዚያው ሌላው ሰው ትምህርት ይቀዳል ከናንተ። ስለዚህ መራርም አትሆኑባቸው፣ ውደዷቸው። ባል ሚስቱን ማስደሰት አለበት። በሕይወት ዘመን ሁሉ ከፀሐይ በታች በሰጠ ዘመን ሁሉ ከምትወዳት ሚስት ጋር ደስ ይበልህ ይላል ጠቢቡ ሰለሞን ሲናገር። ከምትወዳት ሚስት ጋር ደስ ይበልህ። በቃ ከሷ ጋር ልትደሰት፣ ደስታን ልታሳልፍ፣ ልታስደስታትም ኃላፊነት ተሰጥቷል። የሚያስደስት ስራ መስራት፣ ባል የሚያስደስት ስራ መስራት ተገቢ ነው። እሷ የምትደሰትበትን ስራ መስራት፣ እሷ የምትወደውን ነገር ማድረግ፣ በተቻለ መጠን እሷ የምትፈልገውን ነገር መግዛት ምን ያደርጋል? ደስታን እየጨመረ ነው የሚመጣው። አይ ብለህ እሷም በማትፈልገው በተቃራኒ እሷን ለመጉዳት ብለህ ስትሄድ ቤቴ እንደሚፈርስ ይሄንን አውቀ የሚስትን ደስታ እንደ አይንህ ብሌን ልትጠብቅ ይገባል። ሚስት ስትደሰት አንተ ትደሰታለህ፣ ቤት ይደሰታል፣ ልጆች ይደሰታሉ። ሁሉም ነገር ሚስት ስትደሰት ፏ ብሎ ይጠብቅሃል። ስለዚህ ሚስትን ማስደሰት ያንተ ሚና ነው። ሚስትን ማክበር ሌላኛው ሚስትን ማክበር ነው። ሚስትን ማክበር ለሁሉም ነገር ያስፈልጋል።
አንተ ስታከብራት ነው ሌሎች ሰዎች ሊያከብሯት የሚችሉት። ቀድመህ አንተ ስታከብራት ሁሉም ነገር ለህይወት የሚጠቅምህ ነገር ይሆንልሃል። እሷን ካልሰማሃት እሷን ካላከበርካት ግን የህይወት በረከት ሁሉ ይቀንስባል። ጸሎት ይከለከላል፣ በረከት ይቀንሳል፣ ደስታ ከውስጥ እየቀጨጨ ይመጣል። እሷን አከበርክ ማለት ጌታን አክብርሃል ማለት ነው። አምላኬን አከበርክ ማለት ነው። የተሰጠህን ኃላፊነት ተወጣህ ማለት አምላኬን አከበርክ ማለት ነው። ከአምላኪ ጋር ያለው ህብረት ይጨምራል፣ ከሷ ጋር ያለው ህብረት ይጨምራል። ጤናማ የሆነ ህይወት ይኖርሃል። ሚስቴን ለማክበር ፈቃደኛ በሆንክ ቁጥር ያንተ ነገር የበለጠ እያማረና እየደመቀ ይመጣል። ስለዚህ ባሎች ሚስቶቻችሁን እንድታከብሩ ኃላፊነቱ የእናንተ ነው። ሌላው ሚስቱን ማድመጥ። ሚስቶቻችሁን አድምጡ ባሎች። አትናገሪ አትጮህብኝ ምትሉ አላችሁ። አንድን ነገር ለማስረዳት የሚስት ባህሪ ብዙ ኪሎ ሜትር እንጓዛለን። ለምሳሌ ዛሬ ጫማ ያስፈልገኛል ገዝተልኝና ለማለት የኔኮ ጫማዎቼ እነዛ ድሮ የገዛሁት ጫማዎቼ ትንሽ ፌድ አድርጓል ተበጣጥሷል ብለን በቃ ዙሪያ ጥምጥም ነው የምንሄደው። ይሄ የኛ ባህሪ ነው። ዳይሬክት ወደ ነገሮች አንገባ፣ ወደ ፖይንቱ አንደርስም ቶሎ ብለን። ይሄ ለኛ የተሰጠን ነገር ነው፣ የተፈጥሮ ጉዳይ ነው። እኛ በራሳችን ወደን ያደረግነው አይደለምና ጥናቶች እንደሚያመላክቱት በቀን ሴቶች ከ40 እስከ 45 ሺህ ቃላቶችን ይናገራሉ ይባላል። የእናንተ ግን የባሎች 25 ሺህ ነው። የ20 ሺህ ቃላት ልዩነት አለ። ስለዚህ እኛ የምናወራው ወደን አይደለም፣ የተሰጠን ስጦታ ነው። ስለዚህ መቀየር የማንችለውን ነገር እንድንቀይር አታስገድዱ። መደመጥን እንፈልጋለን፣ ብዙ እናወራለን፣ ዙሪያ ጥምጥም እንሄዳለን። በቃ በቻላችሁ መጠን እኛን ለመስማት ጊዜያችሁን ብትሰጡ ጥሩ ነው። ስትሰሙ ደግሞ ሌላ ነገር እያደረጋችሁ እንድትሰማችሁ የትኛውም ሚስት አትፈልግ። አቴንሽን ትፈልጋለች፣ ትኩረትን ትፈልጋለች፣ አይ ኮንታክትን ትፈልጋለች ስታወራ። ምክንያቱም እንድትሰማት ነው የምትፈልገውና ስታወራ ጊዜ እንድትሰጣት ትፈልጋለች። ይሄ የምታወራውም እንዳልኳችሁ የተሰጣትን ነው። አንተ ዝም ብትል እንኳን እሷ እያጉረመረመች ልታወራ ትችላለች፣ ወሬዋን ልትቀጥል ትችላለች። የምታወራው ነገር እኮ ቁም ነገር አዘል ላይሆንም ይችላል፣ ቁም ነገርም ሊሆን ይችላል ላይሆንም ይችላል። ለምሳሌ ድር ቤት ሄዳ መጣ ስለ ድር ወሬ ልታወራ ትችላለች። አንተን ግን አይመለከትም። ገበያ ሄዳ የሆነ ነገር አየው ገበያ ውስጥ ብላ ልታወራ ትችላለች። አንተን ግን እሷ አይመለከትም። እሷ ግን ያየችውን በውስጧ ያለውን ነገር ሁሉ የምትተነፍሰው በአንተ ላይ ነው። ስለዚህ ባሎች በትዕግስት እስኪ አድምጧቸው። ጆሮአችሁን ሰጣችሁ ምን እያልሽ ነው እሺ ብላችሁ አድምጡ። ሚስትህን ከሰማ ለህመሟ እንኳን ፈውስ ይሆንላታልና እባክህን ወንድሜ ጆሮህን ሰጥተህ ሚስትህን ስማት፣ የምታወራውን ስማት። ቁም ነገር ይኖረው አይኖረው እሷ ደስ ይበላት፣ አድምጣት። ሌላው ሚስትህን ማበረታታት የባል ኃላፊነት። ሚስቱን የሚያበረታታ ባል እጅግ በጣም የተከበረ ባል ነው። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ እያል አበረታታት። በሚሰራው ስራ አበረታታት። ተማሪ ከሆነች በትምህርቷ ጎበዝ እንድትሆን አንቺ የኔ ሚስት ጎበዝ ነሽ እያል እንድትበረታ አቅም ሁናት፣ ኃይል ሁናት። አንተ በሙያዋ ደግፋት። በሚሰራው ስራ እያየህ ምን ልርዳሽ እያል ስራዋን ደግፋት። አንድ ጊዜ ማስታውሰው ነገር አለ። አንዲት ወጣት ልጅ ለትምህርት ጎበዝ እንደሆነች እኔ አውቃለሁ፣ በደንብ አውቃለሁ። ዩኒቨርሲቲ ደረሰች፣ አግብታ ነው እዛ የደረሰችው። ስትማር ውጤታማ መሆን አልቻለችም። ለኔ ነገረችኝ። አንቺ ጎበዝ አልነበርሽም እንደ ሃይስኩል ስትማሪ እኮ በጣም ጎበዝ ነሽ፣ ምን ሆነሻል አልኳት። ረስተዋለች ጎበዝ መሆኗን። እኔ ጎበዝ ነበርኩኝ አለች። አዎ ጎበዝ እኮ ነሽ፣ ውጤትሽን እንደዚህ እኮ ለኔም ነግረሽኛል፣ እኔም አይቼዋለሁ፣ አሳይተሽኛል እኮ አልኳት። አለቀሰችና
ባለቤቴ ሁል ጊዜ አንቺ የማትረቢ ምንም አታቂም፣ አንቺ ደነዝነሽ ለምንድን ነው የምትሄጂው እያለ በቃ አናቴን በመዶሻ የሚመታ ነው የሚመስለኝ። ስለዚህ ሁሉም ነገር ጠፍቶብኝ ሄጄ ክላስ ውስጥ እኮ ተቀምጬ ነው የሚወጣው እንጂ ምንም አላቅም። ጎበዝ እንደነበርኩ እኮ አንቺ ስትይ ነው አሁን ማስታውሷል። እንግዲህ አስቡ። እቺ ልጅ በኋላ ላይ መከርኳት፣ አሁን ትልቅ ደረጃ ደርሳለች። እና ምስትን ማበረታታት ለራሲ ጥቅም ነው። እሷ ስትሰራ ለራሲ ጥቅም ነው። እሷ ስትማር ለራሲም ጥቅም ነው። አብራችሁ ነው የምትካፈሉት። የበረከቱ ተካፋይ አንተና ልጆች ቤቴ ናችሁ። ስለዚህ ምስቱን የሚያበረታታ ወንድ ለራሱ ብሎ መስራትና ማበረታታት አለበት። ሞራል መጠበቅ አለበት። ደካማ እንኳን ብትሆን እንድትበረታ አንቺ እኮ ጎበዝ ነሽ። ድካሟን እያየ እኮ ነው። ማንም ሞራሉን ተነክቶ ከፍ ያለ ሰው አልታየም ብዙ። ስለዚህ ደካማ እንኳን ብትሆን አንቺ ብርቱ የኔ ጀግና የኔ ምስት አንቺ ጎበዝ ነሽ እያልክ እንድታበረታታ ለአንተ ምን ተሰጥቷል? ኃላፊነት ተሰጥቷል፣ ወይም ያንተ ሚና ነውና ምስቴን እያበረታታ የሚያስፈልገውን ነገር እያደረግ በገንዘብ ይሁን በጸሎት ይሁን በምክር ይሁን በጉልበት ይሁን የሚያስፈልጋት ነገር ሁሉ በቃል ይሁን በተግባር ይሁን እያበረታታ ምስቴን ትልቅ ደረጃ ማድረስ የምትችለው አንተው ነህ። እንደዚሁም ካላበረታታት የምትጠፋው ላንተ ነው። አንተ ዛሬ በሚሰራው ነገር ካላበረታታት ነገው ዞራ በአንተ ላይ ሸክም ትሆንና አንተም ትቸገርና ከቤታችሁ ሰላም ይጠፋል። ስለዚህ በጥንቃቄ ቤቴን እንድትመራ የተሰጡህን ነገሮች እንድታደርግ የተሰጠህን ሚናና ኃላፊነት ተወጣ።